ነው በየጊዜው አልነው አሁን ስርዓቱ እውነት ለመናገር ያብይ አህመድ ስርዓት እንዲህ በተዳከመበት ትንሽ ገፋ ቢያደርጉት የሚወርቅ ስርዓት እኮ ነው ትንሽ ብዙም እኮ አይደለም በራሱ ጊዜም ብን ብሎ ሊጠፋ የሚችልበት ሁኔታ ነው ያለው እንዲህ ሁሉ ነገር ተመቻችቶ በጣም ደካማ የሆነ ውስጡ የተቦረበረ አቅም የሌለው ስርዓት አዲስ አበባ ላይ ቁጭ ብሎ ከወዲያ ማዶ ሆኖ በትንንሽ ጉዳዮች እየተጣሉ በስልጣንና በአንዳንድ አውራጃዊ ስሜቶች በግል ጸቦች በእንደነዚህ አይነት ምክንያት የህዝብን ትግል አደጋ ላይ መጣል ምጥን ማራዘም ሲቃን ማራዘም እንዴት አይምሯቸው ቻለ እንዴት ሰውነታቸው ውስጥ ተቀበለ ብለን እንጠይቃቸዋለን አንዳንዶቹ በጣም ይገርማል እኛንን ልክ እንግዲህ ይሄ እኔ ነኝ ልክ እኔ ጋር ነው ያለው ነው እውነት የሚለው አካሄድ ዋጋ ያስከፈለ ነው ሁላችሁም ወደ ኋላ ወንበር ተቀመጡ ወደ ኋላ ወንበር ተቀመጡና ፊት ወንበር የሚቀመጡትን በጋራ ሰይሙ ፊት ወንበር የተቀመጠው ፈላጭ ቆራጭ መሆን የለበትም አሰራሩ የአጠቃላይ የግሩፕ ሊደርሺፕ የቡድን አስተዳደር ነው የሚያስፈልገው ተለዋዋጭ በሆነ አመራር በዛ ላይ ተመሰረተ የፋኖ መዋቅር ነው የሚያስፈልገው ማንንም ፈላጭ ቆራጭ ማንንም ስዩም እግዚአብሔር ሆኖ ከፊት የሚቀመጥ የለም እና እዚህ ላይ ተስማሙ የሚለው ጩኸት ከግራም ከቀኝም ከፊትም ከኋላም ሁሌ ይመጣላቸዋል ተስማሙ ተብሎ ሁሉ ነገር አለቀ ሲባል ከእንደገና ነገሮች ወደ ኋላ የሚመለሱበት ሁኔታ ነው ያለው ይሄ የደከማ አስተዳደር ይሄ አንድ ሐሙስ ቀረው ይባላል በተለምዶ እንዲህ አይነት አስተዳደር ነፍስ እየዘራ ቀናት እየወሰደብን የኢትዮጵያ የለውጥ ጊዜ ነጻነት ቀን እንዲሁ እንደተራመዘመ ያለበት ሁኔታ እጅግ ያሳዝናል በዚህ ትውልድ ይሄ ነገር መቀረፍ አለበትና የፋኖ አመራሮች ምንድነው ልዩነታቸው እንግዲህኛ ይሄኛውን መደገፍ ይሄኛውን መንቀፍ አይደለም ሁሉም የጥፋቱ አካል ናቸው የመፍትሄውም አካል መሆን አለባቸው የጥፋቱ አካል ናቸው ሲባል አከሌ ነው ጥፋተኛ አከሌ ላይ እንዲደረግ ብሎ ብይን መስጠት ባሁን ሰዓት የሚቻል አይደለም ሁሉም የችግሩ አካል መሆናቸውን አውቀው መፍትሄውን እንዴት መምጣት አለበት በሚለው ላይ አጥብቀው ቢሰሩ ነው የሚሻላቸው የሚበጃቸው እሱ ነው አሁን እኮ ለመሞትም ማነው ላለመሞትም እኮ አንድ መሆን አለባቸው ላለመሞት በጋራ ሊገላቸው ነው የሚመጣው አገዛዙ ጋር ምንም ልዩነት የለም ሁሉንም በአንድ ቅርጫት ውስጥ ነው ያስቀመጣቸው ካገኘ ይገላቸዋል ስለዚህ ሞታቸው አንድ አይነት ሁሉ ነገራቸው አንድ አይነት የሆነ ለምንድነው መዳኛቸውን ማሸነፊያቸውን ወደ ሌላ ምዕራፍ መሻገሪያቸውን የሆነውን ይሄ አንድነት የሚሉትን በጣም አስፈላጊ የሆነ ነገር ከሚሳኤልም በላይ ከድሮንም በላይ የሆነ በጣም ወሳኝ የሆነ አንድነት የሚባለው ነገር እንዴት ነው ማምጣት ያቃታቸው የሚለው በጣም የሚያሳስብ ጉዳይ ነው ዛሬም እንሰማለን እንግዲህ ጎንደር አካባቢ የቀሩ ንግግሮች እንዳሉ ነው የምንሰማው የቀሩት ንግግሮች አሁን በሁለት ጎራዎች ያሉትን ወደ አንድ ለማምጣት ንግግር እየተካሄደ እንዳለ ምንም ያለቀለት መዋቅር ጎንደር ላይ እንደሌለ ሁሉም ወደ አንድ መዋቅር ለማምጣት አሁንም ንግግር ላይ እንዳሉ እንሰማለን ንግግራችሁ ይስመር ንግግራችሁ ለፍሬ ያብቃው ብሎ ከመለመን ውጭ ሌላ ምንም የሚባል ነገር የለም ግን ባካችሁ ለውጤት እስኪበቃ ድረስ እያፈነገጡ መግለጫ ማውጣት እያፈነገጡ አንዱን ማውገዝ ግን ምንም የሚጠቅም አይደለም እዚህ ላይ ትልቅ ኃላፊነት ወስደው እስካሁን ያቆሰሉትን እስካሁን በእነሱ ልዩነት ምክንያት ከፍተኛ ችግር የደረሰበትን ህዝብ መካስ አለባቸውና ይህን ጥሪ ዳግም ማቅረብ የሚያስፈልግ ነው በውጭ ያሉትን እንዳልከው እውነት ለመናገር በውጭ ያለው በተለይ አንዳንዱ ሰከን ብሏል ጥሩ ነው ሰከን ማለቱ ግን አንዳንዶች አሉ በተለይ ሚዲያ ላይ ፈላጭ ቆራጭነን በቃ ይሄ ቡድን ነው እኛ ያስነገስነው እኛ የሰየምነው ብቻ ነው ንጉስ ብለው እዚህ ቁጭ ብለው በሪሞት ኮንትሮል ትግሉን በፈለጋቸው መልኩ ለመወዝወዝ የሚፈልጉ ለመዘወር የሚፈልጉ እንዳሉ በግልጽ የሚታይ ጉዳይ ነው ደሞ እስቲ ተረኛውን ማን ላይ ደሞ የስድብ ጅራፌን ላሳርፍ ብሎ በዚህ ደረጃ አቅዶ የሚመጣ የሚዲያ አካል እንዳለ ስንሰማ በእጅጉን ቁልቁል ያለቀስ ነው እውነት ለመናገር እንዴት እዚህ ቦታ ተረጋግቷል ደሞ ትንሽ ልበጥበጠው እንዴት የህዝብ ትግል በዚህ አይነት መልኩ ሊታይ ይችላል እንዴት ነው በህዝብ ትግል ላይ እንዲህ አይነት ቀልድ ለምን አስፈለገ ለምንድነው ሰው እየሞተ አይደለም ወይ እና እዚህ ውጪ ያሉት የሚዲያ አካላትም ትንሽ ሰከን ማለት ብቻ ሳይሆን አሁንታዊ ሚና ላይ የሚዲያቸውን በዛ መልኩ ቢቀርጹት ነው የሚሻለው ምንድነው ማድረግ ያለባቸው ምንድነው ከነሱ የሚጠበቀው ዛሬ አማራ ህዝብ ከዚህ በላይ እውነት ለመናገር ተከሻው ዝሏል ጦርነትን ልክ ጦርነት እኮ መልካም ነገር ሆኖ አይደለም እኛም
በትግሉን እየደገፍን ያለ ነው ጦርነት ምርጫ ስለሌለው ነው ህዝቡ ምርጫ ስለሌለው እንጂ የጦርነት ቆንጆ የለም የሰላም መጥፎ የለም የጦርነት ቆንጆ ደግሞ የለም አዎ አንዳንድ ጊዜ ምክንያታዊ ጦርነቶች አሉ አሁን የአማራ ህዝብ ያደረገ ያለው የሉና ጦርነት ነው ምክንያት ያለው ጦርነት ነው ቢጎመዝዝም ሰው ቢጨርስም ግን ግዴታ ስለሆነበት የሉና ጉዳይ ስለሆነበት ያደረገው ነው ይሄን ታዲያ ማሳጠር አለበት አለበለዚያ ከጊዜ ወደ ጊዜ የአብይ አህመድ አገዛዝ የአማራን ህዝብ በሁሉ ነገር ዋጋ እንዲከፍል አድርጎ አድቅቆ መጨረሻ ላይ ህብረተሰቡን ለከፍተኛ አደጋ የሚያጋልጥበትን ሁኔታ ነው እየተከተለ ያለው ለዛ ምቹ ሆነን መገኘት የለብንምና ከዚህ አንፃር የፋኖ ኃይሎች ከምንም ጊዜውም በላይ የራስ ፍላጎት የራስ ኢጎን ወደ ጎን አድርገው ትግሉን ብቻ ማስቀደም ያለባቸው እንደሆነ ይታመናል ብዙ ጊዜ ብለናል እንዳልከው ብዙ ጊዜ እንዝታለን ብዙ ጊዜ አከለ ችግር አለበት ብለን ስም ጠርተን እንድንናገር ግድ የሚልብን ጊዜ እየመጣ ነው እኛውን እንዲስማሙ አንድ ላይ ሆኑ በር ዘግታችሁ ተወቃቅሳችሁ ችግሩን ፈታችሁ አንድ ላይ ሆናችሁ ነው በሚል ብዙ ድል እየሰጠናቸው ነው ይሄን ስንል እኛም የተለየ ስልጣን ኖሮን አይደለም ቢያንስ ሚዲያ አለችን በዚህች ሚዲያ ማካይነት ተጽዕኖን ፈጥራለን ብለን ነው የሚከተለን ህዝብ አለ የሚሰማን ህዝብ አለ የዛን ህዝብም ድምጽ ወክለን ነው የምንናገረው ስለዚህ ባካችሁ የፋኖ አመራሮች ችግሩ እየሰፋ ይሄ የሞተ ስርዓት ነፍስ ዘርቶ በዚህ በአጥንቱም ቀርቶ እንዲ ምናምን ጉንፋን ያሳለ የኢትዮጵያን ህዝብ ለሌላ ሰቆቃ እንዳይዳርግ እንደው ርብርብ ብታደርጉት ለመናላችሁ ነው ዘውዱ ከዚህ በላይ መቼም መልእክት የለም ይሄንን ብዙ ጊዜ ብየዋለሁ መደጋገም ካልሆነ በስተቀር የሚያሰለችም ስለሆነ እዚሁ ላይ ባቆም ነው የሚሻለው